ይሄ ማህተም መቼ ነው መበጠስ ያለበት? ሕፃናት ክርስትና ሲነሱ አንገታቸው ላይ የሚታሰርላቸው ማህተም መቼ ነው መበጠስ ያለበት? እስከ ስንት ቀን ነው የሚቆየው? እነግራችኋለሁ። እንደዚሁም ላይክና ሪፖስት አድርጉልኝ። ይጠቅመኛል ካላችሁ ደግሞ ቤቱንም ፎሎ አድርጉት። እና ብዙዎቻችሁ ስትጠይቁኝ የነበረው በውስጥ መስመር ማለት ነው ሕፃናት አንገታቸው ላይ የሚታሰርላቸው ይሄ ቀይ ነጭና ጥቁር ማህተም መቼ ነው መበጠስ ያለበት? እስከ ስንት ቀን ነው አንገታቸው ላይ የሚቆየው እያላችሁ ብዙዎቻችሁ ስትጠይቁ ነበረ። በመጀመሪያ የሚያሳዝነኝ እስከዚህ ቀን ነው የሚቆየው፣ ከዚህ ቀን በኋላ መበጠስ አለበት ብሎ ያስተማረው ያ ሰው ነው የሚያሳዝነኝ። ምክንያቱም የሆነ ነገር ሳትሰሙ ልትጠይቁ ስለማትችሉ ማለት ነው። እና ማህተም ከዚህ ቀን በኋላ ይበጠሳል የሚባል ነገር የለም።